እንደምን አላችሁ? እኔ አስራት ንጋቱ ነኝ። የወላይታ ዞን ሲቪል ሰርቪስ መምሪያ የሰው ሀብት ልማት እ፣ ዳይሬክቶሬት ቡድን መሪ ነኝ። ዛሬ እ፣ ይዤ የመጣሁት ርዕሰ ጉዳይ በደቡብ ኢትዮጵያ ክልላዊ መንግስት የአስፈጻሚ ተቋማት መዋቅራዊ አደረጃጀት ማሻሻያ መሰረት በስር መዋቅር የመንግስት ሰራተኞች የድልድል አፈጻጸም መመሪያ ቁጥር 142 2018 ላይ ማጠቃለያ ልምጸት ነው። እስካሁን ድረስ ከእናንተ ጋር በቆየሁባቸው ቆይታ እያንዳንዷ ነገሮቹን ለመግለጽ ሞክሬያለሁ። ዛሬ ግን ይህንን የድልድል አፈጻጸም መመሪያውን በማጠቃለል ወደ ቀጣይ ርዕሰ ጉዳይ ስለ መንግስት ሰራተኞች አዋጅ፣ ስለ ፌደራል መንግስት ሰራተኞች አዋጅ፣ የሌሎች ክልሎችንም መንግስት ሰራተኞች አዋጅ ከሌሎቹ ደግሞ ከሌሎቹ ጋር በምን ይገናኛሉ በሚለው ርዕሰ ጉዳይ ይዤ እስከሚመጣ ዛሬ ለማጠቃለል ነው የተፈለገው። በመሆኑ ይህንን ስናጠቃልል ይህ አፈጻጸም መመሪያ ቁጥር 142 2015ቱ በውስጡ የያዛቸው አምስት ኮንተንቶች አሉ ወይም አምስት ምዕራፎች፣ ክፍሎች አሉ። አንደኛው ክፍል ጠቅላላ ክፍል አንድ ጠቅላላ ነው። በጠቅላላ ውስጥ ያሉት ትርጉሞቹ እያንዳንዱ ፍቺዎቹን የሚይዝ ነው። ይህንን በደንብ ማየት እንችላለን። ሌላኛው ደግሞ ክፍል ሁለቱ የመመሪያው መርሆች ምንድን ናቸው? መርሆ የማይጣሱ ሊጣሱ የማይችሉ ይህንን ተግባራዊ ስናደርግ በየሴክተር መስሪያ ቤታችን ተግባራዊ ስናደርግ መጣስ የማይገቡ መርሆች ውስጥ ምንድን ናቸው? ዓላማዎች ውስጥ የዚህ መመሪያ ዓላማ ምንድን ነው? አሰራርስ በምን መንገድ ነው እኛ የምንሰራው የሚለው ነገር የሚል ሲሆን ቢያንስ አምስት መሪዎች ናቸው ያሉት። አምስት መሪዎች። አንደኛ መርህ ብቃትና ችሎታን መሰረት ያደረገ ሊሆን ይገባል። ሁለተኛው አሳታፊ ሊሆን ይገባል። ግልጸኝነት ያለበትና ተጠያቂነትም ጭምር የታከለበት እንደሆነ የሚገልጽ ነው። ሶስተኛው የሚያበረታታ ሊሆን ይገባል። ማንን? ሴቶችና አካል ጉዳተኞችን በውድድሩ ሂደት ላይ ዝቅተኛ ተፈላጊ ችሎታውን አሟልቶ እስከተገኙ ድረስ ልናበረታታቸው እንደሚገባ የሚገልጽ አለ። አራተኛው ትክክለኛ ሰራተኛውን በትክክለኛ ቦታ የድልደላ ሂደትን ማካሄድ እንዳለብን፣ ራይት ፐርሰን አት ራይት ፕሌስ የሚል ፕሪንሲፕል ያለበት ነው። መጨረሻው ደግሞ ምስጢርን የመጠበቅ መርህ ነው ያለው። አምስት መርሆችን በውስጡ የያዘ ነው። ዓላማው ሶስት ዓላማ ነው የያዘው። የዚህ መመሪያው ጠቅላላ ዓላማው ብቃት ያለው የሰው ኃይል ስምሪትን ማካሄድ ነው። ሁለተኛው ደግሞ ያልተመደቡ በድልድል ሂደት ላይ ውድድር ላይ ያላለፉ ተንሳፋፊ የሆኑ በሌላ ቋንቋ ማለት ነው ሰራተኞችን በሌላ ሴክተር መስሪያ ቤት በሌላ ተቋማት ላይ ስምሪት እንዴት ነው መስጠት ያለብን የሚል ነገር አለ። ብዝሃነትን ያካትተ መሰረት እንደሆነ ዓላማውን የሚገልጽ ነው። አሰራር 21 አንቀጾች አሉ። በአሰራር ውስጥ ንዑስ አንቀጾች አሉ። ይህንን በደንብ ማንበብ መቻል አለብን። አዎንታዊ ድጋፍ ማድረግ አለብን። የድልድል ወቅት ደሞዝ አከፋፈል ምን ይመስላል የሚል ነገር አለ። የሰራተኞች ደሞዝ ድልድሉ ቅድመ ሁኔታዎቹም ጭምር የተካተተበት ሲሆን ክፍል ሶስቱ ደግሞ የድልድል ኮሚቴ አወቃቀሮች እንዴት ናቸው? ስንት ኮሚቴ ነው የምናዋቅራቸው የሚል ነገር፣ 6 ኮሚቴ እንዳለ፣ ሶስቱ በመስሪያ ቤት ኃላፊ እንደሚዋቀር፣ ሁለቱ ደግሞ በጠቅላላ ሰራተኛ እንደሚመረጥ፣ የሰው ሀብት ባለሙያ ወይም ተወካዩ ድምፅ የማይሰጥ ተሳታፊ ኮሚቴ እንደሆነ፣ ጸሐፊ የኮሚቴ አባል ኃላፊነት እንዳለው እዛ የሚያስቀምጥ ነው። ክፍል አራቱ ደግሞ የሰራተኞቹ ድልድል መስፈርቶች ምንድን ናቸው? አንድ ሰራተኛ በዚህ ድልድል ሂደት ላይ ለማለፍ ማሟላት የሚገባቸው መስፈርቶቹ ምንድን ናቸው የሚል ነገር የሚገልጽና መጨረሻው ክፍል አራቱ ልዩ ልዩ ጥንቃቄዎችን የያዘና ጠቅላላ ይህ አፈጻጸም መመሪያ 38 አንቀጾችን የያዘ እንደሆነ እየገለጽ ይህንን ሰነድ ደግሞ ምናልባት ያላገኛችሁ ሰዎች ካላችሁ በቴሌግራም ቻናሎች ላይ ሳብስክራይብ እንድታደርጉና ከዛ ማግኘት እንደሚችሉ፣ ዌብሳይት ማግኘት እንደሚችሉ፣ ይህንን ደግሞ ዳውንሎድ አድርጋችሁ መጠቀም እንድትችሉ እየገለጽ እስካሁን ድረስ የዚህ ቤተሰብ የቴሌግራሚ ቤተሰብ እና የዩቱብ ቤተሰብ ያልሆናችሁ ሳብስክራይብ እንድታደርጉ፣ ያላገኛችሁ አስራት ንጋቱ ስጋዬ ብላችሁ
ሰርች ስታደርጉ እንደምታገኙ፣ ፌስቡክ ላይ ደግሞ አባል ያልሆናችሁ ፍሬንድ ሪኳይስት ከምታደርጉ ፎሎ እያደረጋችሁ እንድትድሩ አደርጋለሁ። ለሌሎች ደግሞ እንዲደርስ ሼር እንድታደርጉም አሁንም በታላቅ አክብሮት አሳስባለሁ። አመሰግናለሁ።